ከማትፈልጉ ሰው ጋር ስትሆኑ እንዴት ከነሱ መለየት እንደምትችሉ ልትፈልጉ ትችላላችሁ። ወይም ደግሞ የማትፈልጉ ስብሰባ ወይም ሚቲንግ ላይ ሆናችሁ እንዴት ትታችሁ መውጣት እንዳለባችሁ ልትቸገሩ ትችላላችሁ። እንዲህ ምናደርግስ የውሸት ስልክ ወይም ደግሞ ፌክ ኮል በእኛ ስልክ ላይ እንዲደወል አድርገን ስልኩን እንደሚያወራ ሰው ሆነን ብንወጣስ? ጥያቄው አሁን እዚህ ጋር ነው። የውሸት ስልክ ወይም ደግሞ ፌክ ኮል እንዴት ወደኛ እንደሚደወል እንዴት እናደርጋለን? ይሄን ለማድረግ አንድ አፕሊኬሽን ብቻ ነው የሚያስፈልገን። እሱም ትሩኮለር ፕሪሚየም ነው። መደበኛ ትሩኮለር ነፃ ነው ወይም ፍሪ ነው። ፕሪሚየሙ ግን ፍሪ አይደለም። ትሩኮለር ፕሪሚየም ከሌላችሁ በዚህ ዩዘር ኔም ወደ ቻናላችን ገብታችሁ ዳውንሎድ ማድረግ ትችላላችሁ። ይህንን ሊንክ ዲስክሪፕሽን ላይ አስቀምጥላችኋለሁ። ወደ ቪዲዮ ኢንስታል ካደረጋችሁ በኋላ ወደ ትሩኮለር እንገባለን። ከዛ በኋላ እችኛውን ፕሪሚየም የምትለውን ክሊክ እናደርጋለን። እሱን ከነካችሁ በኋላ ወደ ታች ሄዳችሁ ጎስት ኮል የሚለውን እቺን መንካት ነው። ከዛ በኋላ እዛች ጋር ስም እናስገባለን። ከዛ ቁጥር እናስገባለን። ቁጥር ካስገባን በኋላ ከስንት ደቂቃ በኋላ ከስንት ጊዜ በኋላ እንዲደወልልን እንደምንፈልግ እዚች ጋር እናስገባለን። ይሄው እንደምታዩት 5 ሴኮንድ፣ 10 ሴኮንድ፣ 1 ደቂቃ፣ 5 ደቂቃ ማለት እንችላለን። እንደፈለግን አድርገን ጊዜውን ስኬጁል እናደርጋለን። እኔ ለምሳሌ ከ10 ሴኮንድ በኋላ እንዲደወልብኝ ስለፈለግ እሱን መርጬ ከዛ በኋላ ስኬጁል ኮል አይለዋለሁ። ስኬጁል ኮል ካረኩ በኋላ ከ10 ሴኮንድ በኋላ ይደወላል ማለት ነው። አሁን እንደምታዩት ስልኩ ወደ እኔ ሊደወል ነው። ይኸው ተደውሏል። ኢቨን እዚች ጋር እንደምታዩት ስልኩን ማንሳት ትችላላችሁ። ስታነሱም እየቆጠረ ነው ማለት ነው። እየቆጠረ ነው። ማንም ሰው ስልካችሁን ቼክ ቢያደርግ እናንተ ከስልክ ጋር እያወራችሁ እንደሆነ ነው የሚታያችሁ ማለት ነው። ሌላ ሰው የሚታየው በዛ ወይ ነው ማለት ነው። ስለዚህ ይሄ በጣም ጠቃሚ ነገር ነው። ይህንን ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ላይክ ማድረግ እንዳትረሱ። ለቻነሉ አዲስ ከሆናችሁ ሰብስክራይብ ማድርጉ። ትሩኮለር ፕሪሚየም ጋር የተገናኙ ጥያቄዎችን ካላችሁ ጻፉልን። ቪዲዮ እንዲሰራላችሁ ከፈለጋችሁ ጻፉልን። ሰላም ሁኑልኝ።